አብርሃም የሟች አባቱን ኢምፓየር ወርሷል። ሆኖም ሀብቱ እያደገ ሲሄድ ማንነቱ እየወረደ የሄደ ይመስላል። እብሪት፣ ኩራትና ሰዎችን ከሰውነት ያነሱ አድርጎ ማየት ልማድና ቀስ በቀስ ከህይወቱ ጋር እየተቆራኘ መምጣት ጀምሯል። ሚስቱ ነፊሳ ቆንጆ ብትሆንም በሚደርስባት ጭካኔ የተሞላበት ድርጊት ቀስ በቀስ እየጠወለገች ነው። ብቸኛ ልጇ አልያንም በስሜት ከእርሱ ርቋል። አንድ ቀን በክረምት ጠዋት አዲስ የገዛውን ሮልስ ራይስ መኪና እያሽከረከረ ለአንድ አስፈላጊ የቢዝነስ ስብሰባ ወደ ካልሻን እያቀና ነበር። በመስተዋቱ ውስጥ ጭጋግና ጉም የሸፈነውን መንገድ ሲመለከት እንግዳ የሆነ የደስታ ስሜት ፈጠረበት። ድንገት የትራፊኩ ምልክት ጋር ሲደርስ መኪናዋ ቆመች። በዚህ ጊዜ ነበር አንድ ደካማና ያረጀ ሽማግሌ ለማኝ ያየው። ሰውየው በአደፈና በተቀደደ ጨርቅ ተጠቅልሏል። በቅዝቃዜ ሳቢያ እየተንቀጠቀጠ ነበር። የተመሰቃቀለው ነጭ ጸሙ፣ የሰረጎዱ አይኖቹና አጽም የሚመስለው ሰውነቱ ያለ ምግብ ረጅም ቀናቶችን ማሳለፉን ይናገራሉ። በጭንቅና ተስፋ መቁረጥ ውስጥ ሆኖ እርዳታ እንዲያደርጉለት በመለመን እያንዳንዱ የሚያልፍ መኪኖችን መስኮት ላይ ያፈጣል። ለማኙም ወደ አህራም መኪና መስኮት ቀረበና በእርጋታ መስኮቱን አንኳኳ። አህራም እንዳላየው ለማስመሰል ፊቱን አዞረ። ነገር ግን ለማኙ ጽኑ ነበርና በድጋሜ አንኳኳ። በዚህ ጊዜ የአህራም ቁጣ ገነፈለ። በትንሹ መስኮቱን ዝቅ ካደረገው በኋላ ጮኸበት። ምንድነው የምትፈልገው? ስራ እንዳያዝኩ አይታይህም? ጠዋቴን ለማበላሸት ነው እንዲህ ወደዚህ የመጣኸው አለው። አዛውንቱ እየተንቀጠቀጠ እጁን አነባብሮ አንሾካሾከ። ጌታዬ፣ ለ2 ቀናቶች ምንም አይነት ምግብ አልተመገብኩ። ሆዴ በረሃብ እየተቃጠለ ነው። ለፈጣሪ በለህ እባክህን እርዳኝ። የጀመረውን አረፍተ ነገር ከመጨረሱ በፊት አብርሃም ጎላ ያለ ሳቅ ሳቀ። ስላቅ የተሞላበት ሰይጣናዊ ሳቅ ነበር የሳቀው። የ1000 ታካ የብር ኖት ከገንዘብ መያዣው አወጣና በለማኙ ፊት እያወዛወዘ አፌዘበት። ይህን ተመልከት፣ ስንት ነው የምትፈልገው? እንዳንተ ያለ ለማኝማ 10ሩን እንኳን ቢያገኝ ደስተኛ ይሆናል። ግን እኔ በአንድ ቅድመ ሁኔታ ከተስማማን 1000 ታካ ውስጥ እሰጥሃለሁ። የለማኙ ልብ በተስፋ ተሞላ። ምናልባት ላፍታም ቢሆን ይህ ሀብታም ሰው ይራራል ሲል አሰበ። በሚንቀጠቀጥ ድምፅ ጌታዬ፣ ቅድመ ሁኔታው ምንድን ነው ሲል ጠየቀ። ጭካኔ የሞላበት ብልጭታ በአብርሃም አይኖች ላይ ታየ። መኪናውን በር ከፈተና መሬቱ ላይ ምራቁን ተፍቶ ከዚያ በጭካኔ አሁን የተፋሁት ምራቅ ይታይሃል ላሰው። ከዛ ይህን 1000 ታካ ያንተ ይሆናል አለ። እነዚህ ቃላቶች ሲሰማ የለማኙ የሰረጎዱ አይኖች ያበሩ መሰሉ። የውርደትና የቁጣ ንዝረት በደካማው ሰውነቱ ውስጥ ሲያልፍ ተሰማው። ረሃም ላይ ቀጥታ ፈጠጠበት። በአይኖቹ ውስጥ ምንም አይነት ፍርሃት ወይም መስገብገብ አይታይም። የራስን ክብር የሚያሳዩ የእሳት ነበልባሎች ብቻ ነበሩ ሲቀጣጠሉ የታዩት። ከአጭር የዝምታ ደቂቃዎች በኋላ ተረጋግቶ እንዲህ ሲል ተናገረ። ጌታዬ፣ ድሃ ልሆን እችላለሁ፣ ነገር ግን ክብር አለኝ። ገንዘብህንም አልፈልግም። ፈጣሪ ባክህ። ይህንን ተናግሮ ለአንድ ሰከንድ እንኳን በዚያ አልቆየም። አብርሃም በጣም ደነገጠ። ሰማይ እየወደቀበት መሰለው። አንድ ተራ ለማኝ ድርጊቱን ተቃውሞ ለመሄድ ደፍሯል። ሰውነቱ በቁጣና በንዴት ነደደ። በአንድ ተራ ለማኝ መሸነፉንም ሊቀበለው አልቻለም። ይቺ ትንሽ ገጠመኝ ግን የህይወቱን አቅጣጫ ለዘላለም ለመቀየር በቂ እንደነበር አልተገነዘበም። የተፈጥሮ ፍርድ ምን ያህል አስፈሪ ሊሆን እንደሚችል አልገባውም ነበር። የዕጣ ፈንታ ጉዳይ መቼ ፊቱን እንደሚያዞር ማንም መናገር አይችልም። ከዛ ቀን ጀምሮ ሁሉም ነገር መበታተን ጀመረ። መጀመሪያ በቁም ነገር አልተመለከተውም ነበር።
ከፍ ዝቅ ማለት በቢዝነስ ውስጥ የተለመደ ነገር ነው ሲል ነበር ያሰበው። ነገር ግን ትልልቅ ኪሳራዎች እየተስተዋሉ መጣት ጀመሩ። በእርሱ ላይ የጭንቀት ምልክቶች መታየት ጀመሩ። ከዛም በሂደት ኩባንያው መክሰሩን ተገነዘበ። ሙሉ ህይወቱን ገንዘብ ሲያሳድድ ነበር ያሳለፈው፣ ግን እውነተኛ ሀብት የሆነው የሰውን ፍቅር ማግኘት አልቻለም። በአንድ ዓመት ውስጥ አብርሃም ከባድ የሆነ ኪሳራ ደረሰበት። ቤቱ፣ መኪናው፣ የባንክ አካውንቱ ሁሉም ባዶ ሆነ። በአንድ ወቅት በጣም ሀብታም የነበረ ሰው አሁን ከመንገድ ለማኝ የበለጠ ሰው አልሆነም። ይለብሳቸው በነበሩ ውድ ሱፎች ቦታ አሁን የቆሸሹና የተቀደዱ ልብሶች ሆነዋል የሚለብሰው። ሆዱ በረሃብ ይቃጠላል፣ ግን በኪሱ ምንም ገንዘብ የለውም። መጀመሪያ የሚያውቃቸውን ሰዎች እርዳታ ጠየቀ፣ ግን ማንም ሊረዳው አልፈለገም ነበር። ውርደት፣ ችላ መባልና ከንፈር መምጠጥ ብቻ ነበር ያገኘው ምላሽ። በአንድ ወቅት የሚሊዮን ብር ዋጋ ያላቸውን ቼክ ላይ ነበር የሚፈርመው። አሁን ላይ እነዛ እጆች እርዳታ ለመለመን ተገደዋል። ውርደቱንና ፍርሃቱን እንዲጠፋ ሊያደርገው ፈልጎ ነበር፣ ግን ረሃብ ከኩራት በላይ ያቃጥላል። ይህ እሳት ወደ ጎዳና እንዲወጣ አስገደደው። አንድ ቀን ማታ ከባድ ዝናብ ነበር እየጣለ የነበረው። አብርሃምም ከአንድ ድልድይ ስር ተጠልሎ ነበር። ሰውነቱ በቅዝቃዜው እየተንቀጠቀጠ ነበር። ኦ ፈጣሪ፣ አሁን ስህተቴ በሙሉ ገብቶኛል፣ ይቅርታ አድርግልኝ፣ ይህንን መከራና ስቃይን ከዚህ በላይ መቋቋም አልችልም ብሎ እየጮኸ አለቀሰ። በመጨረሻም በድካም ውስጥ ሆኖ ተኛ። ጠዋት አብርሃም ከእንቅልፉ ሲነቃ ራሱን የማያውቀው ቦታ ውስጥ ተኝቶ አገኘው። ግን ከንጹህ አልጋ ላይ ነበር የተኛው። በአንድ ጥግ ከተኛበት ቤት ውስጥ በአንድ ጥግ ሩዝ የያዘ ብረት ድስት እየበሰለ ነበር። የሩዙ ጣፋጭ መዓዛ የተራበ ሆዱን የበለጠ አጨመደደው። ቀስ ብሎ ለመቀመጥ ሞከረ፣ ግን ሰውነቱ በጣም ተዳክሞ ነበር። በዚህ ጊዜ አንድ ጠና ያለ አዛውንት ሰውዬ ወደ ክፍሉ ገባ። ረጅም ነጭ ጺም አለው። ቀለል ያለ የሀገሬውን ልብስ ነበር የለበሰው። ሰውየው በፊታቸው ላይ መረጋጋት ይታይባቸዋል። አብርሃም በድጋጤ አያቸው። እርሳቸውም ነበሩ ያው ለማኝ ሰው፣ በአንድ ወቅት በጭካኔ ያዋረዳቸው ሰው ናቸው። አብርሃም በሀፍረትና በውርደት ጭንቅላቱን ዝቅ አደረገ። ከመናገሩ በፊት አዛውንቱ ቀረቡትና እጃቸውን ግንባሩ ላይ አድርገው በለሆሳስ ድምፅ እንዲህ አሉት፣ አሁን እንዴት ነህ? የሚሰማህ ትኩሳት ቀነሰልህ? የኔ ልጅ፣ አሁን ትኩሳቱ የቀነሰልኝ ይመስላል አላቸው። ልጄ የሚለውን ቃል ሲሰማ አብርሃም እንባውን መቆጣጠር አቃተው። ተንሰቅስቆ አለቀሰ። እርሳቸውን በእርጋታ ፈጣሪ በጣም አዛኝ ነው፣ ሰዎችን ራሳቸውን እንዲያድሙ እድል ይሰጣቸዋል። እነዚህን ቃላቶች ሲሰማ ሰላማዊ የሆነና የመረጋጋት ስሜት ተሰማ። ይህ አዛውንት ድህነቱ ከውጭ እንጂ በልቡ ውስጥ ወርቅ ሞልቶ ይፈሳል። አብርሃም በዝናባማው ምሽት ራሱን ስቶ ከድልድዩ ስር ወድቆ አገኙት። እርሳቸውን በደካማ ትከሻቸው ተሸክመውት ወደ ትንሿ ጎጇቸው ይዘውት እንደመጡ አወቀ። እርሳቸው የሚተዳደሩት ለምነው በሚያገኙት ነው። ነገር ግን በሕይወታቸው ምንም አይነት ማማረር አይስተዋልባቸውም። ባላቸው ትንሽ ነገር ረክተው የሚኖሩ ሰው ናቸው። አብርሃምን በእርሳቸው እንክብካቤ ቀስ በቀስ ማገገም ጀመረ። ከእርሳቸውን ጎን ሆኖ አዲስ ሕይወት ጀመረ። ከእንግዲህ የዚህ በፊቱ አብርሃም አይደለሁም፣ አሁን አንድ ተራ ሰው ነኝ እያለ ለራሱ መናገር ጀመረ። ስራ መፈለግ ጀመረ። ከበርካታ መከራ በኋላ በሬስቶራንት ውስጥ ቀይ ማጠብ ስራ አገኘ። በዚህ ስራ የሚያገኘው ገቢ ለአዛውንቱ ምግብ ገዝቶላቸው ይሄዳል። በትርፍ ጊዜውም የአካባቢው ልጆች ሰብስቦ ያስተምራል። ያ የነበረው እብሪቱ ጠፍቷል። አሁን ትሁትና ደግ ሆኗል። አንድ ቀን የአብርሃም
ሚስትና ልጁ አርያን በሚሰራበት ሬስቶራንት ምግብ ለመመገብ ሲመጡ አርሃንን በሬስቶራንት ውስጥ ዕቃ እያጠበ አዩትና በድንጋጤ ቅዝቅዝ አሉ። በሚስቱ አይኖች ውስጥ From what Rahim Sheikh earned through begging, he distributed a portion to other hungry people in the slum. Witnessing this, ግን ወዲያውኑ ራሱን ተቆጣጥሮ ሚስቱና ልጁን ድሮ ለሰራቸው ስህተቶች ሁሉ ይቅርታ ጠየቃቸው። ይህንን ለውጥ ስታይ ነፊሳ አልተደነቀችም። ምክንያቱም በአይኖቹ ውስጥ ያለውን ለውጥ ተመልክታ ነበር። ወደ ቤት እንዲመለስ ጠየቀችው። አባቷም ለአርሃም ይቅርታ አድርጎለት ቢዝነሱን እንዲቀላቀል ግብዣ አቀረበለት። ግን አርሃም እምቢ አለ። ከእንግዲህ ወደዛ የገንዘብ ህይወት አልመለስም። ከነዚህ ሰዎች ጋር ደስተኛ ነኝ። የህይወትን ትርጉም በመጨረሻም አግኝቻለሁ። በርካታ ዓመታቶችን አርሃም ሚሊዮነር አልሆነም፣ ነገር ግን የእውነተኛ ደስተኛ ሆኗል። ከኩራት ጫፍ ላይ ከወደቀ በኋላ የተማረው ውድ ትምህርት ወደ እውነተኛ ሰው ቀይሮታል። ሀብትና ጊዜያዊነታቸውንም ለዘላለም የሚቆየው የሰው ፍቅርና ርህራሄ ለራስ የሚሰጥ ክብር መሆኑን ተምሯል።